ለፎሬክስ አዲስ ከሆናችሁ ይህ መረዳት ያለባችሁ የመጀመሪያው ነገር ነው። ፎሬክስ ማለት ፎሬን ኤክስቼንጅ ወይም የውጭ ምንዛሬ ማለት ሲሆን የውጭ ሀገር ከረንሲ ወይም ገንዘብ የሚገዙበትና የሚሸጡበት ዓለም አቀፍ ገበያ ነው። ለምሳሌ ወደ ሌላ ሀገር ትራቭል አድርጋችሁ እጃችሁ ላይ ያለውን ብር ወደ ሄዳችሁበት ሀገር ገንዘብ ስትመነዝሩ ወይም ስትቀይሩ ፎሬን ኤክስቼንጅ ይባላል። ፎሬክስ ትሬደሮችም በተመሳሳይ ሁኔታ ኦንላይን ገንዘብ ኤክስቼንጅ ያደርጋሉ። ለምሳሌ ዩሮ ኤስዲ ማለት ዩሮ እና የአሜሪካን ዶላር ማለት ሲሆን ዩሮ ጠንካራ ይሆናል ብለን ካሰብን እንገዛለን ወይም ደካማ ይሆናል ብለን ካሰብን ደግሞ እንሸጣለን ማለት ነው። ስለዚህ ፎሬክስ ትሬደሮች እንዴት ገንዘብ ይሰራሉ? የአንድ ሀገር ገንዘብ አቅሙ ሲዳከም ወይም ሲረክስ ይገዛሉ። ከዛ ደግሞ አቅሙ ሲበረታ ወይም ሲወደድ ይሸጡና ከዛ ላይ ትርፋቸውን ይወስዳሉ ማለት ነው። ስለ ፎሬክስ ስቴፕ ባይ ስቴፕ መማር የሚፈልጉ ከሆነ ይህን ቻናል ፎሎ ማድረግ እንዳይረሱ።